እነዚህ በተሰልፎ በየዕለቱ በየጊዜው ሪፖርት የሚቀርብባቸው ክርስቲያኖች እነዚህ የምታዩቸውን አባቶች የሚያስተዳድሩ ናቸው። እነሱም ብቻ አይደለም፣ እነዚህ ወንድሞች አሏቸው፣ እህቶች አሏቸው፣ የወንድም ልጅ አለ፣ ያክስት ልጅ አለ፣ ያጎት ልጅ አለ። እነዚህ የቅርብ ዘመዶቻቸውን የሚጦሩት የቅርብ ዘመዶቻቸውን የሚደጉሙት እነዚህ በሚታረዱት ምዕመናን ነው። ግን ደንታ የላቸው። የግብጽ የሶሪያ አባቶች ከበጎቹ ፊት ሄደው ከበፊቱ ፊት ቀርበው ከመንግስት ተባርተው ስልጣናቸውን ለቀው ገዳም ገብተው ያሳያሉ። የኛዎቹ ያን ያረጉ በመሞታቸው ይቆጫሉ። ሲሞቱ ፍትፍቱ ሲሞቱ ገንዘቡ የሚቀርባቸው ስለሚመስላቸው። ለዚህ ነው ብፁዕ አቡነ ሰላማ ባለፈው አሁን የሞቱት በቅርብ የሞቱት አባት አይታቻቸው ነው። ሲሞቱ ወደ 20 ሚሊዮን እና 10 ሚሊዮን ብር ነው አይደለ የተገኘው። ያንን ምን አረጉ? ተናዘዙት። ወይዘሮ ገሌ 1 ሚሊዮን 3 ሚሊዮን፣ ወይዘሮ ገሌ 2 ሚሊዮን፣ መምህር ዘበነ ለማ አንድ ጊዜ የሆነ ብር አበድሮ የነበርና ለሱ 1 ሚሊዮን፣ ኮተቤ ጋር እንትን ቦሌ ጋር ያለውን ኮንዶሚኒየም 3 ክፍል ምናምን ለነ ወይዘሮ ገሌ፣ ያኛውን ደግሞ ምናምን መኪናዬን ለአቶ ከሌና ለወይዘሪት ከሌ ምናምን ብለው ሊቀ ጳጳሱ ተናዘው ነው የሞቱት። ሊቀ ጳጳሱ ኢንጂነር ነበሩ አልነበሩ? ዶክተር ነበሩ አልነበሩ? ፓይለት ነበሩ አልነበሩ? ቀረጥ ያቃቸዋል አያቃቸው? ታክሲ ያቃቸዋል አያቃቸው? ሊቀ ጳጳሱ ይሄንን ሁላ ንብረት ያፈሩት ጺማቸውን አንሸርገው መስቀላቸውን ይዘው ቀሚሳቸውን ይዘው ለእግዚአብሔር ብሎ ድሃው ሕዝብ ከሚሰጠው ገንዘብ እመን ብፁዕ አቡነ ተክለ ሃይማኖት ብፁዕ ቅዱስ አቡነ ተክለ ሃይማኖትን ባየበት አይነት ብፁዕ አቡነ ተክለ ሃይማኖት ደሞዛቸውን ይቀበላሉ፣ ደሞዛቸውን አይቀበሉም። ደሞዛቸውን ለጓለሞታ ሕፃን እናት አባት ለሞተባቸው ለደካሞች ለሽማግሌዎች ነበር የሚሰጡት። ብፁዕ አቡነ ተክለ ሃይማኖት በረከታቸው ይደርብንና ማለት ሌሎችም ብፁዓን ሊቃነ ጳጳሳት እንደዚህ የሚያደርጉ እንዳሉ ሰምቻለሁ። ሌላው ግን ኢንቨስተር ማለት ነው። ጳጳስ መሆን ማለት የገዳም የደብር አስተዳዳሪ መሆን ማለት ለአንዳንዶች ነው የምናገረው። ለአንዳንዶች ማለት የአረብ ሀገር የነዳጅ ጉድጓድ ቆፍሮ እንደማግኘት ማለት ነው። ለዚህ ነው ለጵጵስና መንግስታት አስፈቅደው ደብዳቤ አስይዘው ይሄን ሰው ካልመረጣችሁ ባሮን ወንዝ ተሻግሮ እንዲመጣ አንፈልግም፣ ሹማችሁ የምትልኩብንን አንፈልግም የሚሉት ወደው አይደለም። የደብር አስተዳዳሪ ለመሆን አራጣ ይበደራሉ። መነኮሳት ካህናት አራጣ ይበደራሉ። አራጣ እከፍልሃለሁ ብለው ከራም ተሰጠኛለህ የቦሌ አስተዳደር ሲሆን የምንትስ አስተዳዳሪ ሲሆን እከፍልሃለሁ ይላል። ከዛ በኋላ ቦሌ ሀብታም ነው ምናምን ሀብታም ነው ይገባል። ሙዳይ ምጽዋቱ እንደ ጉድ ነው የሚገባው። ለእግዚአብሔር ብሎ ነው ሰው የሚሰጠው። ያ ይቆጥርና ከዛ በኋላ አራጣውን ይከፍላል። አሁን በዚህ መሃል ጸሎት ያርጋል አያርግም፣ እግዚአብሔር ይሰማል አይሰማም፣ ሃይማኖት ንግድ ነው። ስለዚህ እነዚህ ስጋዊ ፍቃድ የሚያሟሉ የልጆቻቸው የማያማቸው ጫት ነጋዴ የነበሩ ሰዎች ሊቀ ጳጳስ ሆነው ቁጭ ብለዋል። ይሄ በደንብ በድፍረት መነጋገር መቻል ነው። እኔ አንደኛው ሊቀ ጳጳስ አንደኛው ሰው ደውሎ ባክን ተገናኙ ዘመዴ ነው ለቀቅ አርጋቸው ባክን አውራቸው ብሎ ነገር። እሺ አምጣ አልኩት። አለኝ የድምጽ እንትኑ አለኝ ምን ሊሉኝ ነው ይሄ ማለት ነው። እና ከዛ በኋላ አወራ። በቃ ቃሉን መግለጽ አንድ ዱርዬ የሚናገረው አንድ ወመኔ የሚናገረው ቃል ነው የተናገሩኝ። እኔ አይደለም የሚሰዱት። በቃ ብትለኝ ዘመዴ አንተ ብትለኝ እንዲህ አረገ ነው አይደለም ብትለኝ አዎ አርጋለሁ እና ለፈንዳለህ በቃ አልቻልኩም አርጋለሁ። እንግዲህ አንድ አይደለም ከ3 ከ4 ሚስት ሴት የወለደ ሰው መነኩሴ አስገድዶ የደፈረ ሰው አሁን የቤተክርስቲያኒቷ ቁልፍ ሰው ሆኗል። ቁልፍ የባህር ዳር መንግስት የአማራ ክልል ብሔራዊ ክልላዊ መንግስት ክስ አለው። የፍርድ ቤት ክስ የፍርድ ቤት ወረቀት አለ። እንዲህ አይነት እንግዲህ አሁን ሌላ ወጣት ቢያደርገው ሌላ እንትን ቢያደርገው
የሴቶች መብት ተሟጋች ምናምን ይሄ አባቶችን መድፈር ምናምን አይደለም። አባቶችን መድፈር አይደለም። የዘቀጥነው ለዚህ ነው። መንፈሳዊነት የጠፋው ለዚህ ነው። ሁሉም ብላክሜል ተደርጓል። ማሳጅ ቤት ገብቶ ሰው ማሳጅ የሚያደርገው ጴንጤ ሊሆን ይችላል፣ እስላም ሊሆን ይችላል፣ እስላም ልትሆን ትችላለች፣ ጴንጤ ልትሆን ትችላለች። እንዴት ነው ማሳጅ ቤት ገብቶ ይኸው ተመልከተው አባትህን፣ ይኸው ተመልከተው ጳጳስ የምትለውን እየተባለ ለእኔ ነው የሚላክ? ያስጠላ። እንዴት ሰው አይጠነቀቅም? እንዴት ሰው አይጠነቀቅም? ስለዚህ እንደዚህ አይነት ዝርክርክ ያለ ሰው ይህንን የተሰበሰበ መንጋ፣ ይህን የተሰበሰበ ምዕመን ደምተው አይደል? ለምን አይታረድም? ለምን አይጨፈጨፍም?